1964 ካይሮ ላይ የተወሰነውና የአፍሪካ ከቅኝ ግዛት የወጡ ሀገራት የነበረ ድንበራቸውን ይዘው እንዲቀጥሉ የተወሰነ ውሳኔ መሰረት ማድረጉ ነው። ለኢትዮጵያና ኤርትራ ይሄ መስራት ነበረበት ወይ? እንግዲህ እኛ ኢትዮጵያውያን መቼም ቢሆን ኤርትራ ቅኝ ግዛት ነበረች ብለን አናምንም። ዓለም አቀፉ ህብረተሰብ ደግሞ ኢትዮጵያ ከኤርትራ ጋር በፌዴሬሽን በነበረችበት ጊዜ የኢትዮጵያ ቅኝ ግዛት ነበረች ብሎ የሚያምን አልነበረም። ኤርትራውያን ግን እኛ የኢትዮጵያ ቅኝ ግዛት ነን ብለው ነበር የሚያምኑትና በዛች ላይ ደግሞ ብዙ ዘመቻ ነበር በዓለም አቀፍ ደረጃ ሲያካሂዱ የነበሩት። ግን ማንኛውም አገር የትኛውም አገር ከኤርትራ በስተቀር የአረብ ሀገራት እንኳን ጨምሮ ኤርትራ የኢትዮጵያ ቅኝ ግዛት ነች ያለ ማንም የለም። ሆኖም ግን ኤርትራኖች የኢትዮጵያ ቅኝ ግዛት ካሉ እንግዲህ ውጤቱን መቀበል ያስፈልጋል። ቅኝ ግዛት እንዴት ነው ነፃ የሚወጣው? በ1964 ዓመተ ምህረት በካይሮ ስምምነት መሰረት አሁን እሱ የዓለም አቀፍ ህግ አካል ሆኗል። እዛ ስምምነት መሰረት ያንን የያዘውን ቦታ ብቻ ይዞ ነው ነፃ የሚወጣው። በህግ ፕሪንሲፕል ኡቲ ፖሲቢሊቲ ይላሉ፣ ባለህበት እርጋ ማለት ነው። እና ያንን የያዙትን ብቻ ይዘው ነው ከቅኝ ገዥነት ነፃ የሚወጡት። በዚያን ጊዜ ኤርትራ ነፃ ስትወጣ አሰብ የኤርትራ አካል አልነበረችም፣ የኢትዮጵያ አካል ነበረች። ራስ ገዝ ተብላ የኢትዮጵያ ሉዓላዊ ግዛት ነበረች። ስለዚህ ኤርትራ ነፃ ስትወጣ አሰብን ትታ ወይንም አሰብ ቦታው እንዳለ ነፃ መውጣት ነበረባት። ኤርትራ የኢትዮጵያ ቅኝ ግዛት ነች ካሉ ሌላ ማምለጫ መንገድ የለም። በዛ በህጉ መሰረት ነፃ መውጣት ይኖርባቸዋል። ይሄም ማለት የያዙትን ግዛት ብቻ በዚያን ጊዜ የያዙት ደግሞ ኤርትራን አሰብን አይጨምርም ነበር። ስለዚህ በዛ አይነትም ቢሆን አሰብ ወደ ኢትዮጵያ መታጠፍ ይኖርባት ነበር።